እስኪ እዚህ ጋር ለተምኔል የሚሆን ፎቶ እንውሰድ። ሰላም የዩቲዩብ ቤተሰብ፣ በመጀመሪያ በጣም ላመሰግናችሁ ፈልጋለሁ። በባለፈው የለቀኩት ቪዲዮ ያላሰብኩት እይታ አግኝቷል። በጣም አመሰግናለሁ። ወደ ስራዬ ከመግባቴ በፊት አንድ ሀሳብ ሼር ላርጋችሁ። ከኢትዮጵያ ስትመጡ መንጃ ፈቃዳችሁን ኢንተርናሽናል አርጋችሁት ብትመጡ አሪፍ ነው። መንጃ ፈቃዱ አይደለም ኢንተርናሽናል የሚሆነው፣ ግን የፕሌን ቲኬት እና ቪዛችሁን አሳይታችሁ የሚሰጧችሁ ወረቀት አለ። ፈተና መግባት ሳይጠበቅባችሁ እንደገና መማር ሳይጠበቅባችሁ ቀጥታ ኢንተርናሽናል ያደርጉታል። የዚህን ሀገር መንጃ ፈቃድ ታገኛላችሁ ማለት ነው። አለበለዚያ ግን ሜቢ ወረቀቱን ረስታችሁት መታችሁ መንጃ ፈቃዳችሁን ብቻ ይዛችሁት ከመጣችሁ ግን በሱ መንጃ ፈቃድ ኢትዮጵያ እየነዳችሁበት በነበረው መንጃ ፈቃድ ማለት ነው፣ በሱ መንጃ ፈቃድ ሮማኒያ ላይ ማሽከርከር ትችላላችሁ። ግን ያ የሚሆነው ታዲያ ቪዚተር ስትሆኑ ነው። which means የመጣችሁበት ቪዛ እስከሚቃጠል ማለት ነው፣ የአገልግሎቱ ጊዜ እስከሚቃጠል ድረስ። ከዛ በኋላ ስትቆዩ ግዴታ የዚህን ሀገር ማውጣት ይጠበቅባችኋል። ታዲያ ይህን ሼር ካረኳችሁ በኋላ ወደ ስራችን እንግባ። እዚህ ጋር ኦርደር ለመቀበል ገብቼ ነበረ፣ ከኮፍላንድ ነው። ከዛ በፊት ግን እስኪ ብር እናስገባለን። እቺ ማሽን ከብዙ አፕሊኬሽኖች ጋር የተሳሰረች ነች። ግሎቮም ይህንኑ ይጠቀማል። እዚህ ጋር ግሎቮን ሰርች አድርገን የራሳችን የሚሰጠን ኮድ አለ፣ ሁላችንም ስልካችን ላይ አለ። በሱ ኮድ ብር እናስገባለታለን። ይሄ የሚገባው ብር ከከስተመር ኮሌክት ያደረግነው ነው። ልክ አንድ ኦርደር አውርዱ ድሮፕ አድርጉ እዛ ሲለን በየቦታው ባለፈው እዛኛው ቪዲዮ ላይ እንዳሳየዋችሁ ኮሌክት የምታደርጉት ብር አለ ከከስተመር። ያንን ብር እስከ 400 ብር ድረስ ይፈቅድላችኋል። which means እዚህ የሚያሳያችሁ አካውንታችሁ ላይ ይደምራል። ስትሰበስቡ አካውንታችሁ ላይ ብሩን እየጨመረ ነው የሚሄደው። ደን ልክ 400 ሲደርስ ኖቲፊኬሽን ይልክላችኋል። ያለው የኔ ብር 400 ደርሷል፣ አስገቡ ይላል። 400 ብር በላይ ሲሆን መያዝ አትችሉ። ምክንያቱም ልጠፉ ትችላላችሁ፣ ልታቆሙ ትችላላችሁ። ያን ኮንሲደር አድርጎ ብሩን አስገቡ ይላችኋል። ታዲያ 400 ብር ድረስ መያዝ ትችላላችሁ፣ ግን ከዛ በታች ከሆነ ችግር የለውም። እስከዛ ድረስ ይታገሳችኋል። 400 ሲደርስ ግን ኖቲፊኬሽን ይልካል። እኛ እዚህ ጋር 500 ምናምን ብር ነበረብኝ፣ 400 ብር አስገቡለት ማለት ነው። ከዛ ኦርደራችንን ተቀብለናል። ወደ ከስተመራ በዚህ በኩል ግቡ ምናምን እያሉ ማለት ነው። ከኮፍላንድ የተቀበልነውን ኦርደር ሰተነዋል። እዚች ጋር ቲፕ ሰጠን። ይሄ ቲፕ 7 ብር ነው እና ይሄን 7 ብር ምሳ እንዴት እንደመበላበል ላሳያችሁ። 7 ብር ነው የሰጠኝ ቲፕ። እሷን ቲፕ ይዘን የ7 ብር ምግብ ኢትዮጵያ ላይ ያላችሁ ትረዱኛላችሁ። ኢትዮጵያ ላይ 7 ብር ምን እየሰራ ነው? አገሩ ላይ እንዳለው ከረንሲ ነው የምንንቀሳቀሰው። ኢትዮጵያ ላይ 7 ብር ምን እያደረገ ነውና ሮማኒያ ላይ 7 ብር ምን እያደረገ ነው የሚለውን እዚህ ጋር ላሳያችሁ። እዚህም ኦርደር ገብቶልኛል ከኬኤፍሲ። እዚሁ መንገድ ላይ እየበላን ነው የምንሄደው። ባይዘው እዚህ ያስለመዱን አንድ ነገር ማንንም ቼክ አያደርግም። ይሄ በቃ ይሉኝታ ምናምን የለም። ብዙ ነገር ነው የምትረሱት። እውነት ለማውራት ከኢትዮጵያ ስትመጡ ብዙ ነገር ይረሳል። እዚች ጋር እናዛለን። ኬኤፍሲ መስሎኝ ማክዶናልድ ጋር ያዘዝኩ። This is McDonald's. My God. Where is KFC? No. Here. ሰባት ብር ሱም መርጠና ተፈወዘን ይላል። ሎታንክስ መጠጥ አድርጉበት ነው ኮካይን ፖሊስ ያው ነው 7 ብር ነው ግን 8 ብር መሰለኝ።
በ7 ብር ልንጠፋ ነው ማለት ነው። ደን እዚህ ጋር ኦርደራችንን እንጠብቃለን። ኮድ አለው እዛ ጋር ሲደርስ እዛ ያኛው ቲቪ አንደኛው የሚያሳየው እየተዘጋጀ ያለ ምግብና የደረሰ ምግብ ቁጥር ነው የሚያሳየው። ደርሳለች። የኛ ኦልሬዲ በርገር ነገር ነው ያዘዝኩት። ከዛ ኦርደሬንም ተቀበልኩኝ። ኦርደር እስኪደርስ ነበር ያዘዝኩት፣ እንዳይቆይብኝ እየፈራሁ ነበር። ቶሎ ሰጡኝ። ከዛ ያው እንዳልኳችሁ ከሀገር ሲወጣ ብዙ ነገር ይለመዳልና ማንንም ቼክ አያደርግም። በቃ አሁን ሜቢ ይሄ ነገር ኢትዮጵያ ላይ ቢሆን ይከብዳል። እነሱ እንደውም አንድ አላቸው እንደ ኢትዮጵያ አሁን ሸዋ ዳቦ ምናምን እንደሚባለው በቃ የሆነች እኔ እንደ ዳቦ ቤት ፊል ስለማደርገው ነው። ሉካ የሚባል ቤት አለና በቃ ቤቱ ኦልሞስት ኢትዮጵያ የሆነ የሚያስታውሰኝ ቤት አለ። ጠዋት ነው የሚከፈተው ሽታው፣ በዛ ላይ ደግሞ ሰልፉ እንደ ሸገር ዳቦ ድሮ ላይክ ያን የመጣ ታይም ላይ ሰልፍ እንደነበረው እንደዛ ሰልፍ አለው። ቴስቱን አይደው ነው ግን ሽታው በጣም የሚስብ ነው። ሁሉም ከዛ ገዝቶ መንገድ ላይ እየበላ ነው የሚሄደው። በቃ ኤቭሪዋን መንገድ ላይ ዝም ብሎ እየበሉ ነው የሚሄዱት። እኛም ጠቅ አረግናት፣ ቶሎ ነው የምታልቀው። ግን ላይክ በቃ አሪፍ ነው። ቢያንስ 7 ብር ላይክ የሆነ ቫልዩ አለው። ይሄን 2-3 በቃ ቢበላ ይዋላል። ዋላ ኢኔ ሴንስ ላይክ እንዴት እኔ የምትረዱኝ ትረዱኛላችሁ። ከዛ KFC ያነሳናትን ኦርደር ቶሎ ለማድረስ እንሞክራለን። እዚህ ጋር ወደ ከስተመራችን እየደረስን ነው። ኦርደሯን በእጅ ያዝ እናረጋታለን። ከዛ ከስተመራችን በሯን ከፍታ ነበር የጠበቀችን። አያችዋ በሁለት እጅ ነው የሚቀበሉት። በቃ የሆነ አላቸው ብቻ። የኢትዮጵያ እኮ ትንሽ አለች። ቪዲዮ እንዳይረዝምባችሁ ዝናብም እያንጠባጠበ እየጀመረ ነበረ። ወደ ሌላ ኦርደር እንሄዳለን። በቪዲዮ መጀመሪያ ሼር ያደረኳችሁ ሀሳብ ይጠቅማችኋል ብዬ አስባለሁ። ሌላ እንዳነሳ የምትፈልጉት ሀሳብ ካለ በኮሜንት አሳውቁኝ። ለሰጣችሁኝ ቤተሰባዊ ፍቅር እጅግ አድርጌ በጣም አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሳሉት።